በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች፣ የእናታችን ቅድስት ድንግል ማርያም የቃል ኪዳን ልጆች፣ የጻድቃን የሰማዕታት ልጆች በወደደንና በፈቀረን በልዑል እግዚአብሔር ሰላምታ ሰላም እላችኋለሁ። እንደምን ዋላችሁ? እንደምንስ እስከዚች ሰዓት ሰነበታችሁ? አሜን። እንደ በደላችንና እንደ ኃጢአታችን ብዛት ሳይሆን እንደ ምሕረቱና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተከበረና የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር መልካምና እንደ እግዚአብሔር በጎ ፈቃድ ዛሬ የምንመለከተው ከአብይ ጾም ሳምንታት አምስተኛው ሳምንት ደብረ ዘይት የሚል ይሆናል። አምስተኛው የአብይ ጾም ሳምንት ደብረ ዘይት ይባላል። ስያሜው የተወሰደውን ከማቴዎስ ወንጌል ምዕራፍ 24 ከቁጥር 3 ካለው ትምህርት ነው። ደብረ ዘይት ከኢየሩሳሌም በስተምስራቅ አቅጣጫ የሚገኝ በወይራ ዛፎች የተሸፈነ ትልቅ ተራራ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ምስጢራቱን በተለያየ ቦታ ገልጠዋል። ምስጢረ ጸሎትን በጌተ ሰማኒ፣ ምስጢረ መንግስቱን በደብረ ታቦር፣ ምስጢረ ቁርባንን በቤተ አልዓዛር፣ ምስጢረ ትንሣኤ ሙታንን በቤተ ኢያኢሮስ፣ ምስጢረ ምጽአቱን ደግሞ በደብረ ዘይት ገልጠዋል። ደብረ ዘይት ጌታችን መድኃኒታችን ኢየሱስ ክርስቶስ ዳግም ለፍርድ መምጣቱንና ምስጢረ ምጽአቱን ለደቀ መዛሙርቱ በሚገባ የገለጠበት ዕለት ነው። ደብረ ዘይትን ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ስብከቱ ለማደሪያነት ተጠቅሞበታል። ይህንም ቅዱስ መጽሐፍ እንዲህ በማለት ይመሰክራል። በሉቃስ ወንጌል ምዕራፍ 21 ቁጥር 37 ዕለት ዕለት በመቅደስ ያስተምር ነበር፣ ሌሊት ግን ደብረ ዘይት ወደምትባል ተራራ ወጥቶ ያድር ነበር። ሕዝቡ ሁሉ ይሰሙት ዘንድ ማልደው በመቅደስ ወደ እርሱ ይመጡ ነበር ይላል። በዚህ ለማደሪያነት ባገለገለው ተራራ ምስጢረ ምጽአቱን ስለገለጠበት አምስተኛው የአብይ ጾም ሳምንት ደብረ ዘይት የሚል ስያሜ ተሰጥቶታል። ደብረ ዘይት ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ተቀምጦ ሳለ በዕለተ ሰንበት ደቀ መዛሙርቱ ወደ እርሱ ቀርበው የመምጣትህ ምልክቱ የዓለምስ ማለፍ ቀን መቼ ይሆናል? ንገረን ብለው የጠየቁበት ሰንበት ነው። ጌታም ለደቀ መዛሙርቱ ማንም እንዳያስታቸው ተጠንቀቁ፣ ሰማይም ምድርም ያልፋሉ፣ ቃሌ ግን አያልፍም። ከሐሰተኞች ነቢያቶች ተጠንቀቁ፣ ሰማያት በታላቅ ድምፅ ያልፋሉ በማለት ጌታ በደብረ ዘይት የዳግም ምጽአቱን ነገር ማስተማሩ ይነገርበታል። በዚህ ስፍራ አምላካችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ስለ ቀዳማዊ አምላክነቱ፣ ስለ ዳህራዊ ልደቱ፣ ስለ ሕማሙ፣ ስለ ስቅለቱና ስለ ሞቱ፣ ስለ ትንሣኤው በተለይም ስለ ነገረ ምጽአቱ በሰፊው ያስተማረበት ስፍራ ነው። ደብረ ዘይት ጾሙ እኩል የሚሆንበት አምላካችን መድኃኒታችን ኢየሱስ ክርስቶስ በግርማ መንግስቱ ለፍርድ በሚመጣ ጊዜ መልካም ለሰሩ ክብርን፣ ክፉ ለሰሩ ቅጣቱን የሚያስተላልፍ መሆኑ የሚነገርበት፣ ስለ ዓለም መጨረሻና ስለሚመጣው ሕይወት የምንማርበት የክርስቲያኖች የአብይ ጾም አምስተኛው ሳምንት ደብረ ዘይት ይባላል። ስለዚህ ለእያንዳንዱ ክርስቲያን ነገረ ምጽአቱን ሁልጊዜ ማሰብ ግዴታው ቢሆንም በተለይም በዚህ በደብረ ዘይት ሳምንት ግን ከሌላው ጊዜ በበለጠ ስለ ነገረ ምጽአቱ በሰፊው የምንማርበትና የምናውቅበት የምናስብበት ሳምንት ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ በግርማ መንግስቱ ከቅዱሳን መላእክቶች ጋር በመጣ ጊዜ ጻድቃንን በቀኙ ኃጥአንን በግራ ባቆመ ጊዜ እኛም ከሰማዕቱ እስጢፋኖስ ከመጥምቁ ዮሐንስ ጋራ ከሁሉም ቅዱሳን ሰማዕታት ጋራ ያቆመን ዘንድ የእርሱ ፍቃድ ይሁንልን። በሚቀጥለው ሳምንት ገብርኄር በተሰኘ ቪዲዮ እስከምንገናኝ ጌታችን መድኃኒታችን
መድኃኒታችን ኢየሱስ ክርስቶስ ጾሙን የበረከት የሰላም የፍቅር ያድርግልን። ይህ ቪዲዮ ለሌሎችም እንዲደርስ ላይክ፣ ሼር በማድረግ ወደ ክርስቲያን ወገኖቻችን እናድርሰው። እናንተም ቀጣይ ቪዲዮ ሲለቀቅ እንዲደርሳችሁ ሰብስክራይብ በማድረግ ደወሉን ኦን በማድረግ የሚለቀቀውን ቪዲዮ ወደ እናንተ ይደርሳል ማለት ነው። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። የት ይሆን መድረሻው? የት ይሆን መንገድ